የኑህ መርከብ በእጅጉ ከሚታወቁ ሃይማኖታዊ ታሪኮች መሃል አንዱ ነው። በምድር ላይ የነበሩ መጥፎ ሰዎችን ስላሰመጠ ታላቅ ጎርፍና ጥቂት መልካም ሰዎችን ብቻ በምድር ላይ ያስቀረ ጎርፍ ታሪክ ነው። እነዚህም ሰዎች የተረፉት ኖህ ወይም ኑህ በሚባል ሰው በተገነባ መርከብ ላይ ተጠልለው ነው። አደም አለይሂ ሰላም ከሞተ ከምዕተ ዓመታት በኋላ በምድር ላይ የሚኖሩ ሰዎች አበላሾች ሆኑ። አምላክን ብቻ ከማምለክም አፈነገጡ። በእርሱም ላይ ማጋራትና ማምለክ ጀመሩ። በዚህም ሳቢያ አምላክ ወደ ሰው ልጆች ዘንድ ነቢዩን ላከው፣ ኑህን ወይም ኖህ አለይሂ ሰላምን። ኑህም ሕዝቡን ወደ ጌታቸው እንዲመለሱ ለ950 ዓመታት ያህል ቀንና ማታ በይፋም በድብቅም ተጣራ። ነገር ግን መልእክቱን የተቀበሉት ጥቂቶች ብቻ ነበሩ። ከሃዲያኖቹ ስብከቱ ቢሰለቻቸው የጌታውን ቅጣት በእነርሱ ላይ እንዲያመጣ ሞከሩት፣ ተፈታተኑትም። አምላክም ከቀሩት ከሃዲያኖች ውስጥ አንዳቸውም መልእክቱን እንደማይቀበሉና አማኞችንና ከፍጥረትም ጥንድ ጥንዶችን ይዞ የሚወስድበትን ትልቅ የእንጨት መርከብ እንዲገነባ ለኖህ ገለጠለት። ከዛም አላህ ውሃ ከመሬት ውስጥ እንዲወጣና መሬትን በጎርፍ እንዲያጥለቀልቃት ከሃዲያኖችንም እንዲያሰምጥ አዘዘ። በዓለም ላይ ያሉ በርካታ ጥንታዊ ስልጣኔዎች ይህን ታሪክ በተለያየ አይነት መንገድ ዘግበውታል። የኖህ መርከብ ያለበት ስፍራ ለክፍለ ዘመናት ተመራማሪዎችን ሲማርካቸው የቆየ ነገር ነበረ። መርከቡ ያለበትን ቦታ ለማግኘት የተደረገው ሙከራ ከአንደኛው መቶ ክፍለ ዘመን ይጀምራል። አይሁዳዊው የታሪክ ተመራማሪ ፍላቪየስ ጆሲፈስ የኖህ መርከብ ቅሪት በቱርክ ውስጥ በሚገኘው የአራራት ተራራ ላይ መሆኑን መስክሯል። በምስራቅ ተርኪ በአርኪኦሎጂስቶች ይፋ የተደረገው የስሪዲ ስካን ከኖህ መርከብ ታሪካዊ አገላለጽ ጋር አቻ የሆነን ግዙፍ ቅርጽ ይፋ አድርጓል። የቡድኑ መሪና ዋናው ሳይንቲስት ዶክተር ፈቲህ አህመድ ዮክሴልና ተመራማሪው አንድሪው ጆንስ ከመሬት ስር ትይዩ መስመሮችንና የቀኝ አንግሎችን ማግኘታቸውን ተናግረዋል። ይህም ሰው ሰራሽ ጀልባን የሚጠቁም ነው ብለዋል። ነገር ግን የሥነ ምህዳር አጥኚዎች ይህ ስሪት ተራ ተፈጥሯዊ የአለት ስሪትን የያዘ ቅርጽ ብቻ ነው በማለት ይሞግታሉ። ምናልባትም እጅግ አስፈላጊው መረጃ በ2010 የተገኘው ሳይሆን አይቀርም። የወንጌላውያን አሳሽ ቡድኖችና ፊልም ሰሪዎች ከኖህ አርክ ሚኒስትሪስ ኢንተርናሽናል ወይም ናሚ ከሚባል ተቋም ጋር በመተባበር በመጨረሻ የኖህን መርከብ በአራራት ተራራ ላይ እንዳገኙ 99.9% እርግጠኛ መሆናቸውን ተናግረዋል። ይህን ያረጋገጡበት በርካታ መንገዶችም ነበራቸው። አንዱ ካርቦን ዴቲንግ ተጠቅመው የእንጨቱን ዕድሜ በመወሰን ነበር። ያገኙት እንጨትም 4800 ዓመታት ዕድሜ ነበረው። እንደዚሁም ምንም ዛፎች በሌሉበት ተራራ ላይ የተገኘ እንደመሆኑ ከኖህ መርከቦች ሌላ ሊሆን አይችልም ብለዋል። ከዚህ በተጨማሪም የኖህ መርከብን በመሰለ መዋቅር ውስጥ መጓዟቸውንም ተናግረዋል። ከዛም የተለያዩ የመርከብ ክፍሎችን፣ በርካታ ጣውላ መሰል እንጨቶችንና የእንጨት ርብራቦችን ማየታቸውን ተናግረዋል። ብዙም ሳይቆዩ ግን ግኝቱ ውሸት እንደሆነ የሚገልጹ በርካታ ጭምጭምታዎች መናፈስ ጀመሩ። በመጀመሪያው ዘመቻ ላይ ከነበሩት አርኪኦሎጂስቶች መሃል አንዱ የእንጨት ወጋግራዎችና ማገሮች በአራራት ተራራ ላይ መተከላቸውን ተናግሯል። ፕሮ አርክ ኢንስቲትዩት ፎር ክሬሽን የተባለው ተቋም ይፋ ያደረገው ጥናት ስፍራው ከኖህ መርከብ ታሪካዊ ቅሪትነት ይልቅ የበለጠ የፊልም ማዘጋጃ ስፍራ እንደሚመስል ሪፖርት አድርጓል። በመጨረሻም ተገኙ የተባሉት የእንጨት ቁርጥራጮች ምንም ሳይሆኑ የቆዩና በደንብ የተጠበቁም ይመስላሉ። መርከቡም በጣም ትንሽ ይመስላል። በአካባቢው የሚኖሩ የተወሰኑ የኩርድ ህዝቦች ወደ ተራራው እንጨት እንዲያግዙ ተቀጥረው እንደነበረም ይናገራሉ። ሙሉ ፕሮጀክቱ ከ2 ዓመታት በላይ ጊዜ ወስዷል። በዚህ ጊዜም ናሚ በመባል የሚታወቀው ተቋም በአካባቢው ላይ በርካታ ዘመቻዎችን በማድረግ አካባቢውን በመጎብኘት አጠራጣሪ የሆኑ ደብዛዛ ፎቶዎችን በመውሰድና ሌሎች መረጃዎችን በመሰብሰብ በ2010 አገኘን ያሉትን መረጃ ይፋ አድርገዋል። ቶድ ውድ የተባለ ባዮሎጂስትና ቴኔሲ አሜሪካ ውስጥ የሚገኘው የብራያን ኮሌጅ ውስጥ የአመጣጥ ጥናት ማዕከል ዳይሬክተር በመሆን የሚያገለግለው ባለሙያ በአራራት ተራራ ላይ ተገኙ የተባሉት እንጨቶች የኖህ መርከብ አካል ሊሆኑ እንደሚችል ያለውን ከፍተኛ ጥርጣሬ ገልጿል።
ከጎርፉ በኋላ በአካባቢው ላይ የዛፍ እጥረት በመኖሩ መርከቡ ተሰባብሮ ለግንባታ ዓላማ የሚውል ጣውላና እንጨት በመሆን ስለሚያገለግል መርከቡ በፍጹም ሊገኝ እንደማይችል ያለውን እምነት ተናግሯል። ተመራማሪዎችና አርኪኦሎጂስቶች የኖህን መርከብ ማስረጃ ለማግኘት ፍለጋቸውን ቀጥለዋል። የኖህ መርከብ የእውነት ተገኘም አልተገኘም ለእኛ አስፈላጊ የሆነ ትምህርትን የያዘ ወሳኝ ታሪክ የመሆን ሐቁን ግን አይቀይረውም።